አስተናጋጅ ምን ልታዘዝ? ስፔሻል ሽሮ አለ? አዎ። ስንት ነው? 200 ብር። እሺ የያዝኩትን ገንዘብ ልይና ጠራሻለሁ። እሺ ምን ብሎሽ ነው? ስፔሻል ሽሮ ስንት ነው አለኝ። ስነግረው ያለኝን ብር ልይና መልሼ ጠራሻለሁ። ቆይ መጣ እየጠራኝ ነው። ምን ይምጣል? ኖርማል ሽሮ አምጪልኝ። የሚጠጣት? አይ አልፈልግም። ሲጀመር ብር ከሌለው ምን አስመጣው? አይጠብኝ ነው አርፎ ቤቱ አይበላ። ለማንኛውም ግን በደንብ ተከታታዩ፣ ሳይከፍል እንዳይወጣ። እዚሁ ቁጭ ብዬ ነው የምጠብቀው። ለኔ ቲፕ ለመስጠት ነበር ስፔሻል ማዘዝ እየቻለ የሚቀንስ ያዘዘኝ። እህቴ እባክሽን ግዢ፣ ዛሬ ምንም አልሸጥኩም። ውይ ግዢው በእናትሽ እንኪ። ከዚህ አልኩህ ስታይ ማንም መጨማለቀን ቆሎ መበላ መስልሃል? ምን ይመስላል? እናቴ ሰራች። ተጨማለቀ አይደለም። እባክሽን ሳይቢ ነው አልኩት። ትንሽ ግዢ። ይሄን አባስ ነው የሚለው። ከዚህ እኔ ጀሪ አንተና ተጨማለቀችን አይደለም የታሸገውን አልበላም። እሺ ይቅርታ። እሺ አርጌላለሁ። ሄዳውን ከዚህ እሱ ተገዘኝ ልጠብቀው። ምን አለ ትንሽ ብገዢ። እሱ ከገዛ ተጠብቀው። ና እኔ እገዛሃለሁ። አየውማ ለኪ ንፍጣም ደሃ ልጅ ምን ነው እርዳታ ድርጅት የሚመስለው? ትሽ ምን ሆነ ነው አባቴ? ምን ሆነ ነው? ምን ሆኖብህ ነው? ውይ የኔ ፍቅር አላየሁትም እኮ የሰጠኸኝን ብር ሰጣው ነው መሰለኝ የወደቀው። አየ ደሃ ነገር ሩሳላችሁ ቆይ እንሰራላታለን። ሁሉም የድርሻውን ያወጣልሽ ብሎ እናንተ ያስጠላችሁ ምን ጊዜ ፊቱን አዝሮባት እንጂ የሁላችንም የሚሳም ቆልፎ የነበረችው እሷ እንደነበረች ታውቃላችሁ። በተለይ ደግሞ አንተ እዚህ ለመብቃት ምክንያት እሷ ናት። አፍህን ሞልተህ ስለሷ እንደዚህ ትናገራለህ? አዎ ግን ነበር ወይ እንዲህ ከምትቆርቆርላት ከፍለላት ከተደበቀችበት ሽንት ቤት አታወጣትም? ለሷ ከዚህም በላይ ይገባታል። ለሷ እንደዚህ ከሆናችሁ ለኔማ አሰብኩት። ጆ ብሩ እኮ አልሞላም። ለዚህ ነው እንደሚያቀራራው። ማነሽ እናት? ቶይሌት ያለችው ልጅ ጥሪያት። እንዴ ምንድነው? ዝም በል። ዛሬማ ጉድ ነው ምን ሰራት? አረ ተያታ በዛ ነው። እውነቱን እኮ ነው። ለዚህ ያበቃችን እሷ ናት። ያኔ ትዝ አይልሽ? ወሬ እየረዳችክ መስሎ ነው እንዴ? ለጠፋ አርጋ የበታችነትህን እያሳየች ነበር። ቢሆንም ግን ይቅርታ ቆየው አይደለ እንዴ? ጆ ሄዷል። ይሄን አስቀምጠው። ይሄው ይሄ ይደርስብናል። ይሄ ወይኔም ያንቺስ? እየቀለድሽ ነው ነገርሽ? ጠብሻለሁ ልሻለኝ ከቤት ያስወጣሽኝ። ወይኔ እኔ ማር አሁን እኮ ነው ኪስ የማየው። ይሄው ይሄን ብቻ ነው ይዤ ወጣሁት። እኔ ለእናንተ እንደዚህ ነበርኩ? ድረባልኝ ሰዓት እኮ ለእናንተ ሳስቻለኝ። እሺ አሁን ምን አድርጊያችሁ ነው? እሺ ምንድነው የሚሻለው? ወይ ካላችሁ አበድሩ። ሚሻለውማ የኔ ቆንጆ ወደ ጓሮ ገብተሽ እንጨት መፍለጥ ወይም ካዘኑልሽ በዚህ ቆንጆ እየችሽ እቃ ማጠብ። ና ተነስኒ። የጀንበር ግባት ሄዳ ነበር እንዴ? አዎ ግን ብር ጎሎኝ የቴም ብር ላወጣ ነበር የሄድኩት። እንዴት ስራቸውን እያዩ ዝም ብዬ እሄዳለሁ? ጓደኛዬ እኮ ነሽ። የዛሬን አይደለም ማለት ህይወት ፊቷን ብታዞርብሽ እኔ ግን አላዞርብሽ። ትላንት ያመኑት እኛ ግን አለ ሳይለየን ወረ